አባ ብሶይ ጴጥሮስ የካቲት 5 ስንክሳር። በዚህችም ዕለት ተጋዳይ የሆነ አባት ጴጥሮስ የተባለ አባ ብሶይ ያረፈ። እርሱም ከላይኛው ግብጽ አክሚም ከሚባል ከተማ ነው። በጎልማሳነቱም ጊዜ የከፉ ሥራዎችን የሚሠራ ሆኖ ነበር። በመብላትና በመጠጣት የሚደሰት ነበር። እግዚአብሔርም የነፍሱን ድህነት ሽቶ ጽኑ ደዌ ያመጣበትና ለሞት ተቃረበ። ነፍሱንም በተመስጦ አውጥተው የስቃይ ቦታዎችንም ጥልቅ የሆነች ጉድጓድንም አሳዩት። በዚያም ብሩህ ልብስ የለበሱ ሰዎች አሉ። በእጆቻቸውም የሰው በድን ነበረ። 4 ክፍል አድርገው ለያዩትና የሰውን ገንዘብ የሚሰርቀውን ሁሉ እንዲያደርጉታል አሉት። ይህንንም በሰማ ጊዜ ጮኸ፣ ከልቡም አዝኖ አለቀሰ። ከዚህም በኋላ ነፍሱ ተመለሰች። ዓይኖቹንም ወደ ሰማይ አቅንቶ ጌታዬና ፈጣሪ ከዚህ ደዌ ካዳንከኝ እኔ ስለ ኃጢአቴ ንስሐ በመግባት በፍጹም ልቦና ያመልክሃለሁ። ከእንግዲህም ከቶ ለዘላለም የሴት ፊት አላይም አለ። በዚህም ጊዜ ከደዌው አዳነውና ተነስቶ ብንዋይ ወደሚባል ገዳም ሄደ። መነኮሳቱም ከፈተኑት በኋላ የምንኩስናውን ልብስ አለበሱት። አንድ ጊዜም እንጀራ ሳይቀምስ ውሃ ሳይጠጣ 1 ወር ጾመ። በግብጽ አገር ሁሉ እስኪሰማ ታላቅ ተጋድሎን በጾምና በጸሎት በመስገድም ተጋደለ። ከሁሉ በላይም ከፍ ከፍ አለ። ለመነኮሳትም ትምህርት የሚሆኑ የሚጠቅሙ ድርሳናትንና ተግሳጻትን ደረሰ። እንዲህም እየተጋደለ 38 ዓመት ያህል ኖረ። መላዋንም ሌሊት በጸሎትና በስግደት በመትጋት ቆሞ ያድራል። ሰዎች የሚሰሩት ሁሉ ጻድቅም ቢሆን ኃጢአተኛም ቢሆን በፊቱ ግልጽ ሆነ። ከዚህም በኋላ ጥቂት ታመመና በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።